ዌብሳይት እንዴት እንደሚሰራ ጠይቃችሁ ታውቃላችሁ? እኔ የሰው ልጅ እንደ ምሳሌ በመጠቀም ላስረዳችሁ። ዌብሳይት ስንሰራ ወይም ስናበለጽግ በዋናነት 3 ቴክኖሎጂዎችን እንጠቀማለን። አንደኛ ኤችቲኤምኤል፣ ሁለተኛ ሲኤስኤስ፣ ሶስተኛ ጃቫስክሪፕት። የመጀመሪያውን ቴክኖሎጂ በምናይበት ጊዜ ኤችቲኤምኤል እናገኛለን። ሃይፐር ቴክስት ማርክአፕ ላንጉጅ። የሰው ልጅ በአጥንቶቹ እንደቆመና ቅርጽ እንደያዘው ሁሉ ኤችቲኤምኤል የድረገጹን ውቅር ወይም አወቃቀር ይይዝልናል። ከላይ ራስ፣ አንገት፣ ደረት፣ እጅ እያልን ሆድ፣ እግር እንደምንለው በዌብሳይት ወይም በድረገጽ ሄደር፣ ሴክሽን፣ ፉተር እንላለን። የሁለተኛውን ቴክኖሎጂ ስናይ ሲኤስኤስ እናገኛለን። ካስኬዲንግ ስታይል ሺት። የሰው ልጅ በጡንቻዎችና በቆዳ ቀለሞቹ የሚያምር መልክ እንደያዘው ሁሉ ሲኤስኤስ ለዌብሳይታችን ከለር፣ ፎንት፣ ስታይል፣ ስፔስ እና ሪስፖንሲቭ ላይአውትን ይሰራልናል። ሪስፖንሲቭ ላይአውት ስንል የተለያዩ ዴስክቶፕ ኮምፒውተር፣ ላፕቶፕ ኮምፒውተር፣ ታብሌት ስልኮች ላይ ሲከፈት ፊት ያደርጋል ወይ የሚለውን የሚሰራልን ማለት ነው። ሶስተኛውን ቴክኖሎጂ ስናይ የሰው ልጅ እንዲያስብ፣ እንዲንቀሳቀስ እንዲሁም ከዛ በላይ እንቅስቃሴዎች እንዲያደርግ የሚያግዘው ብሬኑና ነርቭ ሲስተሞች ናቸው። በተመሳሳይም በዌብሳይት ወይም በድረገጽ ጃቫስክሪፕት ይህን ነገር ያደርግልናል። አንድ ዌብሳይት ላይ ገብታችሁ ዩዘርኔማችሁና ፓስዋርዳችሁን አስገብታችሁ ሳይን አፕ ወይም ሎግ የሚለውን በተን ስትጫኑ ልክ ከሆናችሁ ወደ ቀጣይ ፔጅ፣ ልክ ካልሆናችሁ ደግሞ የተሳሳታችሁትን መረጃ ሳይቷችሁ እንደገና እንድትሞሉ የሚያደርጋችሁ ጃቫስክሪፕት ይባላል ማለት ነው። እናንተም ዌብሳይት ለማበልጸግ ወይም ለመስራት ስትነሱ መጀመሪያ ኤችቲኤምኤል፣ ሲኤስኤስ ተጠቅማችሁ ስታቲክ የሆነ ዌብሳይት ትሰራላችሁ። ከዛም በመቀጠል ዳይናሚክ እና ኢንተራክቲቭ የሆነ ዌብሳይት ለመስራት ጃቫስክሪፕትን ትጨምሩበታላችሁ ማለት ነው። እንደዚህ አይነት ቲፖችን ጋይዶችን ስለምለቅ ላይክ፣ ፎሎ፣ ሼር ማድረግን አትርሱ።